እንግሊዝ ፕሪሚየር ሊግ በዚህ ሰዓት በዚህ ወቅት ሁሉም የፕሪሚየር ሊጉ ክለቦች ቢያንስ አንድ ሽንፈት ማስተናገዳቸው ተረጋግጧል። እስካሁን ሳይሸነፍ የተጓዘው ክሪስታል ፓላስ ዛሬ ሽንፈትን ተጎንጭቷል። ክሪስታል ፓላስ በኤቨርተን ጉዲሰን ፓርክ ላይ 2-1 በሆነ ውጤት ተሸንፈዋል። ኤቨርተኖች ይህንን ጨዋታ ያሸነፉበትን መንገድ ስንመለከት በጣም አስደናቂ ነው ማለት ይቻላል። ሌላ ድራማዊ ክስተት የነበረበት ጨዋታ ነው። ፓላስ በሙኞዥ ጎል 37ኛው ደቂቃ ላይ አስቆጥሮ ለረጅም ደቂቃ ሲመሩ ቢቆዩም ኤቨርተኖች 76ኛው ደቂቃ ላይ በፔናልቲ ኒዳይ ያስቆጠረ 93ኛው ደቂቃ ላይ በብሔራዊ ቡድን ያልተመረጠው ነገር ግን በኤቨርተን ድንቅ አቋሙን እያሳየው የሚገኘው ጃክ ግሪሊሽ የማሸነፊያ ጎሏን ማስቆጠር ችሏል። እናም ብቸኛው በፕሪሚየር ሊጉ ያልተሸነፈው ክለብ ክሪስታል ፓላስ ጉዲሰን ፓርክ ላይ በመርሲሳይድ እጁን ሰጥቷል። ባለፈው ሳምንት የከተማ ተቀናቃኛቸው ሊቨርፑልን አሸንፎ ነበረ ክሪስታል ፓላስ። አሁን ደግሞ በመርሲሳይዱ በሊቨርፑል ከተማ ክለብ በኤቨርተን የመጀመሪያ ሽንፈቱን ኦሊቨር ግላስነር ቀምሰዋል። ከ19 ተከታታይ ጨዋታዎች በኋላ ነው ኦሊቨር ግላስነር ሽንፈትን የተመለከቱት። በጣም አስደናቂ ጉዞ ነው ያደረጉት። የኮሚኒቲ ሺልድ ዋንጫን፣ የኤፍኤ ካፕ ዋንጫን ማሳካታቸው ይታወሳል። በእነዚህ ያለመሸነፍ ጉዞዎች ውስጥ እንግዲህ እጃቸውን ሰጥቷል ክሪስታል ፓላሶች ዛሬ በኤቨርተን። ሌሎች በተመሳሳይ ሰዓት የተከናወኑ ጨዋታዎች ነበሩ። የኡናይ ኤምሪው አስቶን ቪላ እያንሰራራ ነው። በርንላይን 2-1 አሸንፏል። ኒውካስል ኖቲንግሃምን 2-0 አሸንፏል። ኦንጂ ፖስቴኮግሉ ከዛሬ የሚያልፉ አይመስልም። 7 ተከታታይ ጨዋታዎች ያለ ድል እየተጓዙ ነው። ኑኖ ስፕሪንቶ ሳንቶን ተክተው ከመጡ በኋላ የመጨረሻቸው ይመስላል። ዛሬ በኒውካስል 2-0 ተሸንፈዋል።